ሃሌሉያ ኢየሱስ ሃሌሉያ ጌታችን መድኃኒታችን ኢየሱስ በዚህ ምድር በሚመላለስበት ጊዜ ለ12ቱ ደቀ መዛሙር እንዲህ አላቸው፣ የሰው ልጅ ለክፎች ታልፎ ይሰጣል፣ ይመታል፣ መከራን ይቀምሳል፣ በመስቀል ይሰቀላል፣ ይሞታል፣ ይቀበራል፣ በሦስተኛው ቀን ይነሳል፣ ከዚያ ወደ አባቱ ይሄዳል፣ እንደገና ደግሞ ተመልሶ ይመጣል የሚል የምስራች ተናገራቸው። እመጣለሁ ብሎ ተናግሮ የሄደው ኢየሱስ ይመለሳል፣ ይመጣል። ቢዘገይም እንኳን በእርግጥ ይመጣል። ሁላችንም እሱን በተስፋ እንጠብቀው። ሁሉም ነገር ለጥቂት ጊዜ ነው። ዓለም ሰይጣን የሚፈትነው ሊያበቃ ቀርቧል። ኢየሱስ ሊመጣ ነው። ሁሉም ነገር ለጥቂት ጊዜ ነው። ዓለም ሰይጣን የሚፈትነው ሊያበቃ ቀርቧል። ኢየሱስ ሊመጣ ነው። እነሆ በቶሎ እመጣለሁ ብሏል። እርግጥም አይዘገይም፣ ጌታ ይመጣል። አልፋና ኦሜጋ ፊተኛው ኋለኛ ለዘላለም ይሁን ኢየሱስ ጌታ ነው። እነሆ በቶሎ እመጣለሁ ብሏል። እርግጥም አይዘገይም፣ ጌታ ይመጣል። አልፋና ኦሜጋ ፊተኛው ኋለኛ ለዘላለም ይሁን ኢየሱስ ጌታ ነው። ሁሉም ነገር ለጥቂት ጊዜ ነው። ዓለም ሰይጣን የሚፈትነው ሊያበቃ ቀርቧል። ኢየሱስ ሊመጣ ነው። ወይን በማቀባጠር ኢየሱስ አይከበር። ይጠቅመዋል ወሬን ትቶ መዝሙር ቢዘምር። ስለዚህ ወንድሜ ጌታ ይሻልሃል፣ አለዚያ ግን ጊዜው ሲሮጥ ያልፍብሃል። ወሬን በማቀባጠር ኢየሱስ አይከበር። ይጠቅመዋል ወሬን